ኢትዮጵያን ወደ ተምሳሌት ሀገር አዲስ አበባ የብልጽግና ተምሳሌት አዲስ አበባ ከጉስቁልና ወደ ተምሳሌታዊ ከፍታ ኢትዮጵያ የማንሰራራት ጉዞዋን ጀምራለች። ይህ በብልጽግና ፓርቲ የተገለጠ እውነት ነው። ተምሳሌት የሆነች መዲና የታፈረችና የተከበረች እንዲሁም ተጽዕኖ ፈጣሪ ሀገር እንድትኖረው የማይፈልግ ኢትዮጵያዊ የለም። ዳሩ ግን የልብ መሻት ብቻውን በቂ አይደለም። እድገትና ለውጥ የሚያመጣ የጠራ ሐሳቢ፣ የተናበበ ስምሪት የመያዝ ላብን ጠብ አድርጎ የሚሰራ አርበኛ ዜጎችን ይፈልጋል። ለከተማችን ተምሳሌታዊ ጉዞ ለሀገራችን አዲስ የማንሰራራት ምዕራፍ ይበሰር ዘንድ አሻጋሪ ሐሳቢ እንዲሁም ጸጋዎችንና አቅማችንን በማስተባበር ሁለንተናዊ ብልጽግናን ለማረጋገጥ የወሰነ ጠንካራ ፓርቲ እና ቁርጠኛ መሪ ግድ ይል ነበር። በሀገራዊ ለውጡ እውን ሆኖ በተግባር የተገለጠ ታሪካዊ ጥፋት የበርካታ ትውልዶች ቁጭት የወለደው ሀገር በቀል እሳቤ ያለው ፓርቲና አርቆ የሚያይ አልቆ የሚፈጽም ባለራዕይ መሪ መሆኑን ልብ ይሏል። ሀገራዊ ለውጡን ተከትሎ የሀገራችንን ስብራቶች ለመጠገን ለሀገራዊ ችግሮች ሀገራዊ መፍትሄዎችን ይዞ ብቅ ያለው የመደመር ፍልስፍና ሀገራችንን ከድንግዝግዝ ጨለማ በማውጣት ብርሃን የፈነጠቀ የልዕልና ጉዞን የተለመ ፍኖተ ካርታ ነው። የኢትዮጵያ የማንሰራራት ጉዞ ማብሰር ያስቻለው ሀገራዊ ለውጡ አዲስ አበባንም ከነበረችበት የምዕተ ዓመት እንቅልፍ አውጥቶ በፈጣን እድገት ምህዋር ውስጥ አስገብቷታል። የኢትዮጵያ እውነተኛ መልክና ገጽታ ይበልጥ እንዲገለጥ ድምጾን ለብልጽግና ፓርቲ ስጡ።